የእንግሊዝ ፕሪሚየር ሊግ 35ኛው ሳምንት ሁሉም ነገር ነው። በዋንጫው ፉክክር ላይ በአውሮፓ ሻምፒዮንስ ሊግ የሚሳተፈውን ቡድን በማሳወቅ ላይ እንዲሁም የወራጅ ቡድን ማንነትን የሚያሳይ ሳምንት ነው። በዚህ ምክንያት በጉጉት እየተጠበቀ ይገኛል። የመጀመሪያው ጨዋታ በዋንጫ ፉክክር ላይ ያለው አርሰናል በሜዳው ኤምሬት የፋቪዮ ሲልቫ ፉልሃምን ያስተናግዳል። የለንደን ደርቢ ነው። ለአርሰናል ይህን ጨዋታ ማሸነፍ የግድ ነው። ፉልሃም በበኩሉ ምንም እንኳን በሌሎች ቡድኖች ላይ ውጤቱ ቢወሰንም በአውሮፓ መድረክ ለመወዳደር ተስፋ ያለው በመሆኑ ጠንክሮ እንደሚጫወት ይጠበቃል። የእንግሊዝ ደርቢ ነው በመባል የሚታወቀው ጨዋታ በኦልድ ትራፎርድ በማንቸስተር ዩናይትድ እና በሊቨርፑል መካከል ይደረጋል። ሁለቱም ቡድኖች ተቀናቃኞቹ እንደመሆናቸው መጠን ይህን ጨዋታ ለማሸነፍ ቆርጠው ወደ ሜዳ እንደሚገቡ በጉጉት እየተጠበቀ ይገኛል። ማንቸስተር ይህንን ጨዋታ የሚያሸንፍ ከሆነ በሂሳባዊ ደረጃ በቀጣይ ዓመት በሻምፒዮንስ ሊግ መሳተፉን ያረጋግጣል። ሌላው ጨዋታ በቪላ ፓርክ የአውሮፓ ሻምፒዮንስ ሊግ ቦታ ለማረጋገጥና በፕሪሚየር ሊጉ ለመቆየት በሚጫወቱ ቡድኖች መካከል የሚደረገው ጨዋታ ነው። በአስቶን ቪላ እና በቶተንሃም መካከል አስቶን ቪላ በ58 ነጥብ በሰንጠረዡ 5ኛ ደረጃ ላይ ይገኛል። ይህን ጨዋታ በድል የሚወጣ ከሆነ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ መሳተፉን በ90% በላይ ያረጋግጣል። ቶተንሃም በበኩሉ በጨዋታው የሚሸነፍ ከሆነ በቀጣይ ዓመት በፕሪሚየር ሊጉ የመቆየት ነገሩን ይበልጥ እየጠበበ ይሄዳል። ስለዚህ ይህ ጨዋታ ለሁለቱም የሞት የሽረት ጉዳይ ነው። ይበልጥ ደግሞ ለዲዘርቢው ቶተንሃም በአውሮፓ ሊግ ወይም በኮንፈረንስ ሊግ የመሳተፍ ዕድል ያለው ብሬንትፎርድ በሜዳው ኮሚኒቲ ስቴዲየም በፕሪሚየር ሊጉ ለመቆየት ከፍተኛ ጥረት እያደረገ ያለውን የኑኖ ኤስፕሬቶ ሳንቶስን ቶተንሃምን ያስተናግዳል። ብሬንትፎርድ በ48 ነጥብ 9ኛ ደረጃ ላይ ሲገኝ ዌስትሃም ከወራጅ ቀጠና በ2 ነጥብ ብቻ ከፍ ብሎ 17ኛ ደረጃ ላይ ይገኛል። ይህ ጨዋታ ለሁለቱም ወሳኝ ነው። ይበልጥ ግን ለኑኖ ኤስፕሬቶ ሳንቶሱ ቶተንሃም በኤለን ሮድ በሰንጠረዡ በ40 ነጥብ 15ኛ ደረጃ ላይ የሚገኘው የዳንኤል ፋርከው ሊድስ ወደ ሻምፒዮንሺፑ የወረደውን በርንሌን ያስተናግዳል። ይህን ጨዋታ ማሸነፍ ለሊድስ የግድ ነው። ጨዋታውን በድል የሚወጣ ከሆነ ከፕሪሚየር ሊጉ ላለመውረድ ለሚያደርገው ፉክክር በእጅጉ ያግዘዋል። ታዲያ በሳምንቱ መጨረሻ የትኞቹ ቡድኖች የሚፈልጉት ነጥብ ያሳካሉ ብላችሁ ትገምታላችሁ? ይህንን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ።